ገና ዩቲዩብ ሲጀምሩ በጣም የምታጠፏቸውን 5 ነገሮችን በዚህ ቪዲዮ ነግራችኋለሁ። በተለይ አምስተኛው በጣም ሁላችንም የምናጠፋው ነገር ነው እና እንዴት ነገሮችን እንደምታስተካክሉ በዚህ ቪዲዮ አሳያችኋለሁ። ታዲያ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ከአንደኛው እንጀምራለን። የመጀመሪያውና አንደኛው ሬሾ ማስተካከል። ይህ ምን ማለት ነው? ለዩቲዩብ የሚሆን 9:16 በሆነ ሬሾ ላይ ቪዲዮአችሁን መስራት አለባችሁ፣ ኤዲት ማድረግ አለባችሁ። እንደገና ሬሾአችሁን በትክክል በዩቲዩብ ሬሾ መስራት አለባችሁ። በሾርቱም ከሆነ በረዥሙም ከሆነ በራሳቸው ሬሾ ላይ የራሳችሁን ቪዲዮ ኤዲት ማድረግ አለባችሁ። በዛ ሬሾ ላይ መስራት አለባችሁ ማለት ነው። ሁለተኛው ነገር ደግሞ ቪዲዮዎችን ዲሌት ማድረግ። አሁን ለምሳሌ ተሳስታችሁ የሆነ ቪዲዮ አፕሎድ ካደረጋችሁ በኋላ ያንን ቪዲዮ ዲሌት ማድረግ። ዲሌት ስታደርጉ እናንተን ይሄ ለኔ ታማኝ አይደለም ብሎ አልጎሪዝሙም ፑሽ አያደርጋችሁም። ስለዚህ ምንድነው ማድረግ ያለባችሁ? እናንተ ማትፈልጉትን ቪዲዮ እዛ ጋር አፕሎድ ካደረጋችሁ በኋላ ወይ አንሊስት ማድረግ ወይም ፕራይቬት ማድረግ። ከዛ በኋላ የእናንተ ያ ቪዲዮ ሌላ ቦታ ሄድ ከጠላችሁት ማለት ነው። ግን ያንን አስተካክላችሁ እንደገና አፕሎድ ብታደርጉት በጣም አሪፍ ነው። ድሌት ግን ማድረግ የለባችሁም። ወይ አንሊስት አድርጉት ወይ ፕራይቬት አድርጉት። ሶስተኛው ደግሞ የተሳሳተ ታይትል ማድረግ ነው። ለምሳሌ ቪዲዮአችሁ ስለ ቤት መስራት ምናምን የሚያወራ ከሆነ እናንተ ግን ታይትላችሁ ላይ ስለ ዩቲዩብ ምናምን የተለየ በቃ ታይትሉም የተለየ ቪዲዮም የተለየ ከሆነ ይሄ ሮንግ ታይትል እና ቪዲዮአችሁም ሮንግ ይሆናል ማለት። ስለዚህ ሁለቱንም ማጣጣም አለባችሁ። ለሁለቱም የሚሆን ታይትላችሁን ስትመርጡ ከቪዲዮአችሁ ጋር ቀጥታ የሚገናኝ መሆን አለበት ማለት ነው። አራተኛው ነገር ደግሞ ኒች አለመምረጥ ነው። አሁን ለምሳሌ ቪዲዮአችሁን ስትሰሩ በአንድ ኒች ላይ ተመርኩዛችሁ ነው ሁሌም ቪዲዮአችሁን መስራት ያለባችሁ። በአንድ ቻናል ላይ አንድ ኒች ነው መስራት ያለባችሁ። ለምሳሌ ስለ ኳስ የሚያወራ ከሆነ የእናንተ ቻናል ሁሌም ስለ ኳስ ነው ማውራት ያለበት። ግን እዚህ ጋር ስለ ኳስ እያወራችሁ እዚህ ጋር ሌላ ነገር የምታወሩ ከሆነ ኢንተርቴይንመንት ሆኖ የእናንተ ኤዱኬሽን ከሆነ ይመታባችኋል። ዩቲዩባችሁ በደንብ አይሄድም ማለት ነው። አምስተኛውና የመጨረሻው የእናንተን ቪዲዮ ደጋግሞ ማየት። የእናንተን ቪዲዮ ደጋግማችሁ ስታዩ እንደገና ሰብስክራይብ ስታደርጉ መልሳችሁ ማለት ነው። እንደዚህ ማድረግ የለባችሁም። የራሳችሁን ቪዲዮ ማየት የለባችሁም። እንደገና ሰብስክራይብም ማድረግ የለባችሁም። ይሄ የተሳሳተ መንገድ ነው ማለት ነው። እንደገና ሌሎች ፍሬንዶችን ሰብስክራይብ እንዲያደርጋችሁ ማድረግ። እነዚህም ሁለቱ በጣም የተሳሳቱ ነገሮች ናቸው። እነዚህን 5 ነገር ባለማድረግ ዩቲዩባችሁን በጣም ትልቅ ደረጃ ማድረስ ትችላላችሁ። ይህን እስከዚህ ያህል ከተከታተላችሁኝ በጣም ወዳችሁታል ማለት ነው እና ለዚህ ዩቲዩብ ቻናል አዲስ የሆናችሁ አሁንም በድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። ፒስ